በአሜሪካ ታይቶ የማይታወቅ ግዙፍ ተቃውሞ በፕሬዝዳንት ትራምፕ ላይ ተቀጣጠለ። ባለፈው ቀዳሚ በመላው ዩናይትድ ስቴትስ የሚገኙ ታላላቅ ከተሞችና ትናንሽ መንደሮች በሰው ማዕበል ተውጠው ተስተውለዋል። ኖ ኪንግ ወይም ንጉሥ አንፈልግም በሚል መሪ ቃል የተጠራው በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ያነጣጠረው ይህ ተቃውሞ በአሜሪካ የፖለቲካ ታሪክ ውስጥ እጅግ ከፍተኛ ቁጥር ያለው ሕዝብ የተሳተፈበት ታሪካዊ ክስተት ሆኖም ተመዝግቧል። አባቶቻችን ሳይገፉት የወደቀ ሳይሞቱት ደግሞ እየጮኸ እንዲሉ ሕዝቡ ገና ስልጣን ወደ አምባገነት እንዳያዘነብል በመዝጋት በቁጣ አደባባይ ወጥቷል። ሰልፈኞቹ ድምጻቸውን ከፍ አድርገው ያሰሙት በፕሬዝዳንት ትራምፕ ሕገ መንግስታዊ ገደቦችን በመጣስ እንደ ንጉስ ያለ ገደብ የሌለው ስልጣን ለመያዝ እየተንደረደሩ ነው በሚል ስጋት ነው። በተለይም ተከታዮቹ ነጥቦች ለተቃውሞ እንደ ክብሪት ሆነው አገልግለዋል። በኢራን ላይ እያነጣጠረ ያለው ጦርነት ዛቻ፣ የፌዴራል ወኪሎች አይሲሲ በከተሞቹ ውስጥ የሚያደርጉ ጠንካራ የኢሚግሬሽን ሕግ ማስከበር ዘመቻና በወኪሎቹ እጅ በደረሰ የግድያ እርምጃ ሳቢያ የተቀሰቀሱ ህዝባዊ ቁጣ ናቸው። በተቃውሞ ዋነኛ ማዕከል የነበረችው በሚኒሶታ ግዛት የምትገኘው ቅዱስ ጳውሎስ ከተማ ነበረች። በሺህ የሚቆጠሩ ዜጎች የኢሚግሬሽን ወኪሎችን ወረራ ለመቃወም እንደ ግንብ ተያይዘውም ቆመዋል። በስፍራው የተገኘው ታዋቂ ድምጻዊ ብሩስ ስፕሪንግስተን ለሰልፈኞቹ ባደረገው ንግግር ይህ ወደ ኋላ የሚመለስ ቅዠትና በአሜሪካ ከተሞች ላይ የሚደረገው ወረራ በፍጹም ተቀባይነት የለውም፣ አሁንም አሜሪካ መሆናችንን በተግባር አሳይታቸዋል ሲሉ አድናቆቱንም ገልጿል። ተቃውሞ በዲሞክራሲ ምሽግ በሆነችው የኒውዮርክ ሲቲ ብቻ ሳይወሰን ትራምፕ በ2024 ምርጫ 66% ከፍተኛ ድምጽ ባገኙበት የአይዳው ግዛቱም ጭምር እንደ ሰደድ እሳት የተስፋፋም ሆኗል። ከ9 ሚሊዮን በላይ ሰዎች በሰልፉ ለመሳተፍ አቅደው ነበር። ከመላው አሜሪካውያን 3100 በላይ ሁነቶችም ተመዝግበው ተካሂደዋል። አብዛኞቹ ሰልፈኞች ሰላማዊ በሆነ መንገድ ቢጠናቀቁም በአንዳንድ አካባቢዎች ግን ነገሮች መልክ አጥተው ነበር። በሎስ አንጀለስ ፖሊስ በፌዴራል እስር ቤት አቅራቢያ የተሰበሰቡትን ለመበተን አስለቃሽ ጭስ ተጠቅመዋል። በዴንቨር መንገድ የዘጉ ተቃዋሚዎች ላይ የጢስ ቦምብ የተወረወረ ሲሆን ተቃዋሚዎቹ መልስ በመወርወር ምላሽም ሰጥተዋል። በዚህም ሳቢያ ቢያንስ 9 ሰዎች በቁጥጥር ስር ውለዋል። ይህ ኖኪንግ የተሰኘ እንቅስቃሴ ከጊዜ ወደ ጊዜ እየገዘፈ የመጣ ሲሆን በፕሬዝዳንት ትራምፕ አስተዳደርና በተቃዋሚዎቻቸው መካከል ያለው ልዩነት እንደ ሰማይና ምድር የራቀ መምጣቱን አመላካችም ሆኗል። አስተባባሪዎቹ ትራምፕ አካሄዳቸው ካላስተካከሉ ተቃውሞ ተጠናክሮ እንደሚቀጥልም ዝተዋል።